ማንም የማያስተምርህ የህይወት ህጎች። አንድ ማንም ስላንተ ግድ አይሰጠውም። አንተ ብቻ ነህ ለራስህ ያለው። ስለዚህ የፈለግከውን ነገር አድርግ። ብቻ ፈጣሪ የማያስቀይምና ሰውን የማይጎዳ ብቻ ይሁን። ከዛ ውጪ ሁሉንም ነገር አድርግ፣ አትፍራ። 2 የሰጠው መጥፎ ነገር የሚሆን ጥሩ ነገር መልሰ መቀበል አይቀርም። ተጠንቀቅ። አብዝተህ ጥሩ ነገር ስጥ። ዛሬ የዘራኸው ነው ነገ የምታጭደው። ዛሬ የረዳኸው ነገ ረዳትህ ነው። ምናልባት ውለታውን ከሱ ላታገኝ ትችላለህ፣ ነገር ግን ፈጣሪ ይሰጣል፣ እርግጠኛ ሁን። 3 ሪስክ መውሰድን አትፍራ። እዚህ ዓለም ላይ እንዳለም ትልቅ ደረጃ ላይ ትልቅ ሌቭል ላይ ያሉ ሰዎች ሪስክ የወሰዱ ናቸው። ይህንን አስታውስ። የሆነ ነገር በትልቁ ባወጣህ ቁጥር በትልቁ ልታገኝ ትችላለህ፣ ወይም ደግሞ ያወጣኸውንም ልታጣ ትችላለህ። ሪስክ ማለት ይሄ ነው። ስለዚህ ለምታጣው ነገር ለምታገኘውም ነገር ኃላፊነቱን ራስህ ወስደህ ውሰድ። 4 ትዕግስተኛ ሁን፣ አትቸኩል። ሁሉም በጊዜው ነው የሚሆነው። ጊዜ ለኩሉ ቀደር አላህ። ፈጣሪ የወሰነልህ ጊዜ አለ የምትፈልገውን ነገር የምታገኝበት። ስለዚህ በትዕግስት 5 በየቀኑ አንድ መጥፎ ልማድ ተው፣ እናም አንድ አዲስ ነገር ተማር። 6 በየቀኑ መጽሐፍ አንብብ። ምርጥና አይምሮን እስከ መጨረሻ የሚቀይሩ መጽሐፎችን ከፈለግ ባዮ ላይ ባለው ሊንክ ቴሌግራም ጆይን አድርግ፣ እዛ ላይ ታገኛለህ። 7 ሐሳቦችን ተቆጣጠር። የትኛው ላይም ትኩረት እንደምታደርግ ወስን። ሐሳቦችን መቆጣጠር ስትጀምር ህይወትን ትቆጣጠራለህ። ሐሳቦችንና ሰውነታችንን ግን ምን አገናኛቸው? አዳዲስ ሐሳቦችን የሚቆጣጠረው የአእምሮ ክፍል ፍሮንታል ሎብ ይባላል። በግንባር በኩልም ይገኛል። ይህ ቦታ አእምሮ አዳዲስ ነገሮችን የሚማርበት፣ ነገር የሚያልምበት፣ ውሳኔዎችን የሚወስንበት እና ስሜቶችን የሚቀያየርበት ቦታ ነው። የህቡ ህሊናህም ቤት ነው። እጅግ በጣም አስፈላጊውና ህይወትን የሚመራልህ ክፍል ነው። አይምሮህን በማሰብ ብቻ ስታለማምደውና ትኩረትህን ነገ የሚመጣ ውጤት ላይ ስታደርግ አብሮ የሚያግዝህ ይህ ፍሮንታል ሎብ ነው። 8 ሰውነትህ ምንም ነገር መቋቋም ይችላል። ማሳመን የሚጠበቅብህ አእምሮህን ብቻ ነው። አይምሮአችን የእውነታው ዓለምን ከሐሳብ ዓለም መለየት አይችልም። እናም ሰውነታችን ነገው ያማረ እንደሆነ ካመነ ዛሬ ላይ ጉልበት ያገኛል፣ ዛሬ ላይ ይደሰታል። ሰውነትህን በማመን ልክ መግዛትና መምራት ትችላለህ። እንደማትወርቅ ስታምን መውደቅ ታቆማለህ። ደፋር መሆንን ስታምን ፍርሃት ይተናል። 9 ህልሞችን ግልጽና በሚታይ ሁኔታ ካለምካቸው አይንህን ከነሱ አትንቀል። እናም ሁሉንም ነገር ወደ ህልም መዳረሻ ይወስዳል።